ምንም ሳልቸገር ቀለል ያሉ ስራዎችን ብቻ በመስራት በሶስት ቀን 57 ብር ፈርሚስ አፕ ከፍሎኛል። ዊዝድሮው አድርጌ ላሳያችሁ። ሰላም እንዴት ናችሁ? ይህ አብሪሽ ኑስ ዩቱብ ቻናል ነው። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። ዛሬ እንደሚታዩት በፈርሚስ አፕ የሰራሁትን ብር ያወጣው አሳያችኋለሁ ማለት ነው። ያው በሌላ ቪዲዮ ሰርቻለሁ። ፈርሚስ አፕ በሞባይል ካርድ ነው የሚከፍለው። ምንም አይነት ብር አያስፈልግም ከፈርሚስ አፕ ተከፋይ ለመሆን ማለት ነው። በጥንቃቄ ተከታተሉ። አፕሊኬሽኑን እንደሚታዩት ከፍቻለሁ። እዚህ ጋር ዋሌት በሚለው ካለው እንደሚታዩት ባላንሴ ላይ 57 ብር አለ ማለት ነው። ይህንን ነው ዛሬ ዊዝድሮው ያደረኩ ማሳያችሁ። 57 ብር ነው እንደምታዩት ያለው ማለት ነው። እዚህ ጋር 57 ለመድረስ ምንም ብዙ ጊዜ አይፈጅባችሁም። ቢያንስ ካርድ ወጪውን ያሸፍናል ማለት ነው። እስቲ ዊዝድሮው በሚለው ነካለሁ። እሺ ዊዝድሮውም ሲነካ አፕሊኬሽኑ የራሱ ይደብቃል ማለት ነው። ስክሪን ሪካርድ ማድረግ አልቻልኩም። በሜሴጅ የገባልኝን አሳያችኋለሁ ማለት ነው። ዊዝድሮው ለማድረግ 53 ብር ነበር ያዘዝኩት። ይሄው ከ57 ብር 53 ብር ዊዝድሮው አድርጌያለሁ ማለት ነው። እዚህ ጋር በትራንዛክሽኑ ላይ ያሳየ ነው። ዙም አድርጌ ላሳያችሁ። ይሄው በመጠባበቅ ላይ ይላል ማለት ነው። ሜሴጅ ዶ በስልኬ ገብቷል። በትክክል ዊዝድሮው አድርጌያለሁ ማለት ነው። አፕሊኬሽኑ 100% የሚከፍል አፕሊኬሽን ነው። እዚህ ጋር ስልኬ ላይ ሜሴጅ ማየት ትችላላችሁ። እሺ ዙም አድርጌላችኋለሁ። ይሄው የገባልኝ ሜሴጅ ዲር አብርሃም ብሎ ማለት ነው። ዩ ሃቭ ሪሲቭድ 53 ብር ኤርታይም ቪያ ኢንተርናሽናል ቶፕ አፕ ይላል ማለት ነው። ዩር ባላንስ 7 ብር የሚለው ብድር ቆርጧል ማለት ነው። በሞባይል ካርዴ ዊዝድሮው አድርጌ የአፕሊኬሽኑ አይከን ይህንን ይመስላል። ያው ፈርሚስ አፕ ማለት ነው። ዳውንሎድ የምታደርጉት በፕሌይ ስቶር ገብታችሁ ነው። የሰራችሁትን ብር ዊዝድሮው ለማድረግ ያው ስልክ ቁጥር ብቻ ነው የሚያስፈልገው ማለት ነው። በስልካችሁ ነው ዊዝድሮው የሚያደርገው። በአንዳንድ ጥያቄ ያው ጥያቄ በቀን ውስጥ 3 የሚመጣ ይችላል፣ 4 የሚመጣ ይችላል። በመደበኛ ኢንተርኔት ያው ለመግዛት በ5 ብርም በ10 ብርም ሞባይል ካርድ ከምታሞሉት ነው ያው የምትሰሩት። በጣም ቀላል ነው። ዝም ብላችሁ የምትቫኪሙትን ሞባይል ካርድ ገብታችሁ ሰርቨሮችን በየሰዓቱ ያው ወይም በቀን አንድ ጊዜ 2 ጊዜ ራሱ ብታገኙ 4.7 የሚከፍል ሰርቨር ብታገኙ አንድ ላይ 9 ነጥብ ምናምን ነው። በቀን ውስጥ 4-5 ሰርቨር ሊመጣ ይችላል። እንዲሁም አንዳንድ ቀን ከ10 ከ20 በላይ ሊመጣ ይችላል። እዚህ ጋር ለኔ የተከፈለልኝ ሰርቨሮችን እዚህ ጋር ይኸው ባለ 2 ብር እዚህ ጋር እንዳለ ጁላይ 17 ላይ የመጣ ናቸው። ባለ 14 ነጥብ ምናምን ባለ 10 ብር በትክክል ሰርቨሮችን መስራት አለባችሁ። በትክክል ካልሰራችሁ ያልጸደቀ ይችላል፣ ውድቅ ሊያደርግ ይችላል። ዳውንሎድ የምታደርጉት ከፕሌይ ስቶር ነው ማለት ነው። ሌላ ደግሞ ለቻናላችን አዲስ የሆናችሁ እባካችሁ ቻናሉን ሰብስክራይብ አድርጉ። እንደዚህ አይነት ምርጥ ቪዲዮዎችን ሁሌ እንለቃለን ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩ።